አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ይዳልኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? የሉባባ ዩቲዩብ ቻናል ቤተሰቦች ማለት ነው። እንግዲህ እየተመኘ ነው ቤተሰቦች ምናምን እያለ ነው። ገና ያን ያህል ሰው የለውም። ገና እየተጀመረ ነው። ኢንሻአላህ ለወደፊቱ ይመጣል ማለት ነው። ያ ጀማ ሁላችሁም ዩቲዩብ እንትን ቪዲዮን አይታችሁ ስጨርሱ ሰብስክራይብ አድርጉኝ፣ አበረታቱኝ። የምር ከእንደገና ማለት ነው ተስፋ ባለመቁረጥ ከእንደገና እየተነሳውኝ ነው። ወላሂ ዩቲዩብ የተበላሽቶብኝ በጣም ብዙ የደከምኩበት ማለት ነው። ወላሂ የዩቲዩብን ድካም የሚያውቅ ያውቀዋል። ብዙ ለፍቼበት የነበረ ዩቲዩብ ተበላሽቶብኝ ነው ማለት ነው። አሁንማ ሰርች ሁሉ ሳረገው አይወጣም። ዩቲዩብም ራሱ ረስቶኛል ማለት ነው። እና አሁንም ተመልሼ ከእንደገና እየሞከርኩኝ ስለሆነ ሁላችሁም እንድታግዙኝ እጠይቃችኋለሁ። በምንድን ነው የምታግዙኝ? ለምታውቁ ሰው ሼር በማድረግ እስከሚያድግልኝ ድረስ የተወሰነ ማለት ነው። አሁን በእርግጥ ስራ ሳይሰራበት ዩቲዩብን አሳድጉልኝ ማለት ከባድ ነው፣ ግን ይሰራበታል። ላይቭ ላይ እገባለሁ። በምገባ ሰዓት ገብታችሁ ሰፖርት በማድረግ ማለት ነው። አብራችሁኝ እንትን በማለት ሼር በማድረግ ለምታውቁ ሰው፣ ለአንድ ሰው፣ ለሁለት ሰው ችግር የለውም። እንደዛ እያደረጋችሁ ብታበረታቱ በጣም ደስ ይለኛል። ቪዲዮ አይታችሁ ስጨርሱ ሰብስክራይብ፣ ላይክ እና ደግሞ የደወል ምልክቱን መጫን ማለት ነው። ያ እኔ ይጠቅመኛል። ኮሜንት መጻፍ በእንደዚህ አይነት ስሪ አይዲያም እኮ አሪፍ ነው። ሉቤ እንደዚህ አይነት ነገር ስሪ ምናምን ብላችሁ ብትነግሩኝም ትልቅ ነገር ስለሆነ እንድታበረታቱን ጠይቃችኋለሁ ማለት ነው በዚያው አጋጣሚ። እና ያው ዩቲዩብ ፈታኝ ነው። ኢንሻአላህ ደግሞ እንግዲህ ሁሉም ነገር ይሳካል ብዬ አስባለሁ ባላ ፍቃድ ማለት ነው። ዛሬ እስኪ ኢትዮጵያ ላይ ስለሄዳችሁ ሀገር ቤት ገብታችሁ ከቻናል ከዩቲዩብ ላይ እየጠፋችሁ ብዙ እህቶች አላችሁ። ምናልባት ተመልሳችሁ ዩቲዩብ ለመክፈት ተስፋ ቆርጣችሁ ቁጭ ብላችሁ ሊሆን ይችላል እና ለእናንተ እስኪ አንዳንድ ነገር ልበላችሁ ማለት ነው። እናንተም በኮሜንት ላይ ካላችሁ ድንገት በኮሜንት ላይ ብትነግሩኝ በጣም ደስ ይለኛል። ዩቲዩብ ሰርተን ለመቀየር ያታሰብን የለንም። እኔ በነበርኩበት ሰዓት ራሱ ዩቲዩብ ላይ ብዙ እንደኔ የጣሩ እህቶች ነበሩ እና ከኔ ጋር አብረውኝ ራሱ ዩቲዩብ የነበራቸው ነበሩና ትተውታል ልክ እንደኔ። እና ተስፋ በጣም ያስቆርጣል። ዩቲዩብ በጣም ጠንካራ ራሴ ይጠይቃል። እውነት ነው። በጣም ጥንካሬ ይፈልጋል፣ ጊዜ ይፈልጋል። እና ጊዜ ካላችሁ፣ ጊዜ ያላችሁ እህቶች ጊዜ ካላችሁ ወላሂ ተበራቱ፣ ጠንክራችሁ ስሩ። እኔ አሁን ላይ ምንም አይነት ሰዓት የለኝም። ወላሂ አሁን ክላሴ ገብቼ ጠዋት 10 ሰዓት የተነሳው ነኝ በኢትዮጵያ 10 ሰዓት ማለት ነው። እዚህ 5 ሰዓት ላይ የተነሳው ነኝ፣ ግን አሁን ገና ክላስ እየገባሁኝ ነው። ለምንንም የገባው ሰዓቱ ደርሶ ወይም ለማረፍ የማረፊያ ሰዓቱ ነው ሳይሆን በቃ ይችን ቪዲዮ እንኳን ቀርጬ ልውጣ ብዬ ገብቼ ነው ማለት ነው። እና ሰዓት የሚባል የለኝም። ትልቁ ችግር ይሄ ነው። እኔ አሁን ማለት ነው ጊዜ ስለሌለኝ፣ ምንም አይነት ረፍት ስለሌለኝ፣ እንደ በፊቱ ስላላደለ የበለጠ የከበደ ያርጎብኛል። ግን ደግሞ ቢሆንም ተስፋ አልቆርጥም። ምክንያቱም ሁሉ ጊዜ በሰው ቤት መኖር ስለማልፈልግ ልሰራው የምፈልገው ደግሞ የሆነ ከገንዘቡን ባሻገር ህልም ያላችሁ ይኖራል አይደል? መቼም የሰው ልጅ እኮ የሆነ ግብ ይኖረዋል፣ የሚፈልገው ፍላጎት ይኖረዋል። እኔ ደግሞ የምፈልገው ነገር አለ። ሰርቼ ብሰራ በቃ የሆነ 1 2 3 ሰው ጋር የሚጠቅም ነገር የተወሰነ ሰው ነው ቢያንስ፣ ብዙ ሰው መጥቀም ባልችል ቢያንስ በጣም ለወሳኝ ሰዎችም ቢሆን መጥቀም የምችለው ነገር ስለሚኖር በዛ ነገር ላይ ብሰራበት እጠቀማለሁ ብዬ ስለማስብ ነው ዩቲዩብም አንድም እንትን የምለው ማለት ነው። ስለዚህ ለኸይርም ነገር ስለምፈልገው ነው። የእውነት ለኸይር ነገር በጣም ፈልገዋለሁ። ሁለተኛ ነገር ደግሞ ራሴን ከስደት ለማውጣት ሁሉ ጊዜ ስደት ላይ ላለመኖር፣ ከልጄ ጋር ለመኖር መቼም ወልዶ ትቶ የመጣ ያውቀዋል። እና በሀገሬ ላይ መኖር ማረፍ ስለምፈልግ ሁልጊዜ የሰው ቤት ስለሚያሰለቸኝ በዛ ስም ዩቲዩብን መቀጠል የፈለኩት እንጂ ዩቲዩብ አድካሚ ሳይሆን ቀርቶ አይደለም። እና ተስፋ አትቁረጡ ለማለት ነው። ከተረዳዳን ከተጋገዝን ምንም የማይደረስበት የለም። በእርግጥ ዛሬ ጊዜው እንደ ድሮ አይደለም። እኔ በምሰራ ሰዓት ዩቲዩብ ወላሂ ሁሉም ሰው ይተዛዘናል። በጣም ነው የሚተዛዘኑት። በአግባብ ነው የሚሰሩት። በጣም ለስራቸው እንትን ይላሉ፣ ጊዜ ይሰጣሉ ምናምን። አሁን ላይ ብዙ ሰው ቲክቶክ ላይ ነው የማየው። ዩቲዩብ ላይ ያን ያህል እንትን አይልም። የራሳችንም እንደኛው ስደት ላይ ያሉ እህቶቻችንም አያግዙንም። ግን አለ ኸይር ዞሮ ዞሮ ምንም ማለት አይደለም። እንግዲህ የያዘኑ ይመጣሉ ማለት ነው። እና ሁላችሁም ተስፋ አትቁረጡ። እረፍት ካላችሁ እረፍታችሁ በአግባብ ተጠቀሙበት። በማይሆን ጊዜ ስልክ በማውራት እኔ ሀቂቃ ስልክ አላወራም ወላሂ፣ ምክንያቱም ጊዜም ስለሌለኝ ነው። በእርግጥ ግን
ጊዜ ቢኖረኝና ዩቲዩብን በደንብ ብሰራ ነበር ደስ የሚለኝ። ወላሂ ብሰራ መስራት ብችል በጣም ደስ ይለኝ ነበር። እና ጊዜ እያላችሁ ሰዓት እያላችሁ ግን ዩቲዩብ ኑሯችሁ እንደው እያላገጣችሁ የምታልፉ ቦታዎች ካላችሁ የእውነት በጣም ትጸጸታላችሁ። ጊዜ ወርቅ መሆኑን በምታውቁ ሰዓት ትጸጸታላችሁ። እና ጠንክራችሁ ስራችሁን ለመስራት ሞክሩ። ጊዜያችሁን አታባክኑ። በቃ ጊዜያችሁን፣ ሰዓታችሁን፣ የተረፈ ጊዜያችሁን ከእንቅልፍ በተጨማሪ ያለ ጊዜያችሁን በደንብ ሰታችሁ ዩቲዩብ ላይ ስሩ። በቃ ባላችሁበት በምትፈልጉት አይነት ሶሻል ሚዲያ ላይ ጠንከራችሁ ብትሰሩ ትቀየራላችሁ ማለት ነው። መቼም እኛ የሰው ቤት አይወድልንም። ሁልጊዜም የሰው ቤት ተቀጣሪ ነው መስራት መቼም ሁላችንም አንፈልግም። ስለዚህ ጠንክረን መስራት አለብን ለመቀየር ለማለት ነው። እና አትስነፉ ነው፣ አትስነፉ። በስርዓት ሰዓታችሁን ተጠቀሙ ለማለት ነው። ሰዓቴን እጠቀማለሁ እኔ ብታዩ በጣም ጎበዝ ነኝ አሁን ሲገባኝ ማለት ነው። በፊት ግን የነበረኝ ጊዜ የነበረኝ ሰዓት በፊት ሳውዲ እያለሁ ቢስሚላ በጣም ረጅም ጊዜ ነበረኝ። በጣም ብዙ ሰዓት ነበረኝ። በቃ ያንን ሰዓቴን አብሬ ከህፃናቶች ጋር ስቃልድ አልሆነ ቦታ ላይ ገብቼ ራሴን ሳጃጅ በቃ ባልሆነ ነገር ላይ ስሸወድ ነው ትልቅ ደረጃ ላይ ሳልደርስ የሄድኩት። ምክንያቱም እኔ ሞኒታይዝ ሆኜ ነው የሄድኩት፣ ሌላ ምንም እንትን አላለም። እና የበለጠ ግን ባለኝ ሰዓት ዩቲዩብን ከከፈትኩበት ጀምሮ እስከ 2013 እስከ 2014 ነበር። እና 2013 ለአመት ያክል ነው ሳውዲ ሆኜ የሰራሁት ዩቲዩብ። በዛ ሰዓት ላይ ብዙ ነገር መስራት ይችል ነበር። ወላሂ ካለፈ በኋላ የሚቆጭ ብዙ ነገር አለና ያን ያሳለፉትን ጊዜ እንዲያመሰግን አድርጎኛል። ነገሩ አስተምሮኛል። አልሐምዱሊላህ የሆነ ነገር ሲመጣ ለኸይር ነው። ይህ እንደገና ደግሞ እኛም በጊዜያችን በሰዓታችን ላይ የማንጠቀም ከሆነ ምናልባት ሊያስተምረኝም ስለሆነ ያው የከፋ ነገር የለኝም አልሐምዱሊላህ። እና ግን ሰዓቴን ስላልተጠቀምኩኝ ነው ይሄ ሁሉ ነገር የደረሰብኝ ማለት ነው። ሰዓታችሁን በአግባቡ ተጠቀሙ። ጊዜ ያላችሁ ቶቼ እኛንም አበረታቱን። ዩቲዩባችንን ከፍታችሁ ተውልን። እናንተ መስማት ባትፈልጉ ሰዓቱ ይጠቅመናል። ማየታችሁ ለእኛ ትልቅ ዋጋ አለው። እንደ ቀልድ አትራቁት። አንድ ሰው ለሁለት ሰው ሼር እያደረጋችሁ እንዲያግዙን አድርጉልን እላችኋለሁ። እኛ ጀማ ያው እኔ ካሜራ ያን እየፈራሁኝ ነው፣ ፈራ እያደረኩ ነው ትንሽ ትንሽም ቢሆን። አሁን ከቀን ወደ ቀን ዩቲዩብ እየቀረጽኩ በምመጣ ሰዓት ደፋር ሆናለሁ። ለምናገረው ነገር ወደኋላ አልደጋግምም ምናምን። ያኔ በደንብ እንሰራለን ማለት ነው ኢንሻአላህ። በያላችሁበት ሰላማችሁ ስት ይበልኝ ውድ ሀገሬ ልጆች። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።